የውጭ ሀገር የሥራ ስምሪት ሲባል ሰምታችኋል። በተደጋጋሚ ይህንን ቃል ሰምታችኋል። ሚዲያ ላይም ሊሆን ይችላል። ብዙዎች ሄደዋል፣ ብዙዎች ለመሄድ ተመዝግበው ይገኛሉ። እናንተም ውጭ ሄዳችሁ መስራት ማችሉበት ምንም አይነት ምክንያት የለም። በዲግሪ ሊሆን ይችላል፣ ያለ ዲግሪ ሊሆን ይችላል። በመንግስት ድጋፍ የተለያየ ሙያ ውስጥ ያላችሁ ቧንቧ ሰራተኛ ሊሆን ይችላል፣ የኤሌክትሪክ ሰራተኛ፣ በሾፌርና በጽዳት እንዲሁም በሌሎች በርካታ የሙያ ዘርፎች ላይ ያላችሁ እንዴት ኦንላይን ላይ ትክክለኛውን መንግስት ባስቀመጠልን የምዝገባ ሂደት ሞልታችሁ መሄድ እንደምትችሉ ዛሬ ያሳያችኋለሁ ማለት ነው። እንደሚታወቀው የስራና ክህሎት ሚኒስቴር ከጥቂት ወራት በፊት ላውንች ባደረገው ፕላትፎርም ላይ ብዙዎች ተመዝግበው የቪዲዮ ተጠቃሚ ሆነዋል ማለት ነው። ዛሬ እንዴት ትክክለኛውን የሆነ ፎርም አሞላል አብረን እንመለከታለን። ሰላም፣ እንዴት ናችሁ? ጎልደን ዲጂታሎች ነን። በዛሬው ቪዲዮ እንደዚህ አይነት ጠቃሚ ቪዲዮዎችን እንመለከታለን። እንደዚህ አይነት ጠቃሚ ቪዲዮዎችን እንዲደርሷችሁ ከፈለጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በስራ ገበያ መረጃ ስርዓት ወይም ELMSI አዲስ ተመዝጋቢ ሆነው ሲመጡ የሚከተሉትን ቅደም ተከተል ብቻ ያገኛሉ። በመጀመሪያ www.lmis.gov.et ላይ ትገባላችሁ ማለት ነው። ከዛ ሎጊን ማለት አለባችሁ። አዲስ ስለሆናችሁ ሎጊን የሚለውን ስትነኩት እንደዚህ አይነት ገጽ ያመጣችኋል። በዚህ ገጽ ላይ አስፈላጊ የሆነውን መረጃ ትሞላላችሁ። እዚህ ጋር ሳይን አፕ ስትሉት ይሄንን ያመጣላችኋል። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ፓስወርዳችሁን ራሱ እርሶ ብቻ ሊያስታውሱት የሚችሉትን ፓስወርድ ያስገባሉ። ድጋሚ ፓስወርዳችሁን ኮንፊርም ማድረግ ስላለባችሁ ኮንፊርም ትሉታላችሁ ማለት ነው። ሳይን አፕ ስትሉት እንደዚህ አይነት ገጽ ያመጣላችኋል። ከዛን ወዳልገባችሁ ስልክ ቁጥር 4 ዲጂት ነምበር ይገባላችሁ። እሱን ቁጥር ትሞላላችሁ፣ ቬሪፋይ ታደርጉታላችሁ ማለት ነው። ወደ ስልካችሁ 4 ዲጂት ሲገባ እሱን ቁጥር ታስገባላችሁ ማለት ነው። ቬሪፋይ ስንለው አሁን ወደ ዋናው ምዝገባ የምናገኝበት ገጽ ላይ ገብተናል ማለት ነው። እዚህ ጋር 6 ስቴፖች አሉ። መጀመሪያው ስቴፖች ስለ ራሳችን መረጃ የምንሞላበት ነው ማለት ነው። ስሙ የእናንተን ስም፣ አባታችሁን፣ የአያታችሁን ታስገባላችሁ ማለት ነው። ከላይና ከታች ደብሬ ነው። ከላይ በእንግሊዝኛ ነው የምትሞሉት፣ ከታች በአማርኛ። እነዚህ ግዴታ ናቸው። ግን እዚህ ጋር አሁን ማሳያችሁ ቦታ ላይ ሌላ ቋንቋ መጨመር ትችላላችሁ ማለት ነው። በዚህ መሰረት አሁን በማሳያችሁ መሰረት መሙላት ትችላላችሁ ማለት ነው። ይሄንን ለምሳሌ ነው የምሞላው። ጾታ ትመርጣላችሁ። ወሩን፣ የተወለዳችሁበትን ጊዜ፣ ዓመተ ምህረት፣ ማግባት አለማግባታችሁን በዚህ መልኩ ከሞላችሁ በኋላ እዚህ ጋርም ዲሴብል ፐርሰን ከሆኑ ምንድነው ያለበት ችግር እሱን መሙላት ዲቴይል እዚህ ጋር ያስፈልጋችሁ ነገር እያነበባችሁ መሙላት ነው። ዜግነት ኢትዮጵያ የሚለውን አይረሳም ማለት ነው። የመኖሪያ አድራሻ አለ ከታች። እሱን ከመሙላታችን በፊት ደግሞ በሳምንት ምን ያህል ሰዓት እንደምንችል እንላለን። አድራሻችንን አዲስ አበባ ከሆናችሁ አዲስ አበባ ትሉታላችሁ ማለት ነው። ክፍለ ሀገርም ያለን ሰዎች ከሆነ ያለንበትን ቦታ ክልላችንን፣ ከተማውን እንሞላለን ማለት ነው። ተጨማሪ ቁጥር እዚህ ጋር ማስገባት ትችላላችሁ። ቅድሙንም ብትጠቀሙ ችግር የለውም፣ ግን ሌላ ቢሆን ተመራጭ ነው እርሶ የሚገኙበትን ማለት ነው። ከዛ ኔክስት ስንለው ወደ ሁለተኛው ስቴፕ ይወስደናል ማለት ነው። ሁለተኛው ስቴፕ ላይ ስንገባ እዚህ ጋር ፋይል የምንሞላበት ነው። የትምህርት ማስረጃችንን ዲግሪ ነው ወይስ ቴክኒክና ሙያ የጨረስን ነው የሚለውን ነገር የምንለይበት ቦታ ነው ማለት ነው። የት ነው የተማርነው፣ ዩኒቨርሲቲያችንን እንሞላለን። ቴክኒክና ሙያ ከሆነ ደግሞ እዚህ ጋር የተማርነው የትምህርት ዘርፍ አሁን የተማርነው ወይስ አይደለም ወይ ጨርሰናል እዚህ ጋር ኮንፊርም እናደርጋለን ማለት ነው።
ጨርሰን ከሆነ ጂፒያችንን እዚህ ግሬድ ወይም ጂፒ የሚለው ቦታ እንሞላለን ማለት ነው። ከዛ ትምህርት ማስረጃችን ፒዲኤፍ አድርገን እዚህ ጋር መጫን እንችላለን ማለት ነው። መቼ እንደተመረቀ ምናምን እዚህ ጋር ከሞላን በኋላ ፒዲኤፍ ፋይላችንን አፕሎድ እናደርጋለን ማለት ነው። ደን እንለዋለን። ከዛ ወደ ቀጣዩ ስቴፕ ከመሄዳችን በፊት ስራ ላይ ነው አይደለም የሚል እንትን ያመጣልናል። ከዛ እሱን እርግጠኛ የሆነውን ነገር ከሞላን በኋላ ኮንፊርም እንለዋለን ማለት ነው። ከሆነን ማስረጃ ይጠይቀናል የምንሰራበትን መስሪያ፣ ካልሆነ ደግሞ አይደለንም ስንለው ቀጥታ ወደ ቀጣይ ይገባል ማለት ነው። እኛ ነን ስላልን ወደዚህኛው ፔጅ ወስደናል ማለት ነው። ስለዚህ የምንሰራበት መስሪያ ቤት ሂስትሪ ካሊፋችን ካለ ደሞዛችንን መቼ እንደሰራን ለምን ያህል ጊዜ እንደሰራን እና የለሌትራልን ፔጅ እናደርጋለን። ያን ወደ ቀጣይ ፔጅ ወስደናል ማለት ነው። ቀላል ነው። ስቴፑን ሙሉ ለሙሉ በዚህ መንገድ ከተከተላችሁ በጣም ቀላል ነው ማለት ነው። ስኪሎች ደግሞ በዚህ መንገድ እንሞላለን ማለት ነው። ያለን ኤክስፒሪየንስ አንድ በአንድ እንሞላለን። ሰርተፊኬት ካለ ሰርተፊኬታችንን አፕሎድ እናደርጋለን ማለት ነው። ብዛታቸው ደግሞ ያለውን ክህሎት ከአንድ በላይ ዲግሪያችን ከአንድ በላይ ከሆነ አዲሽናል የሚለውን ነክተን እንገባ። አድ የሚለው አለ እሱን እንደምንለዋለን ወደ 5ኛው ገባ ማለት ነው። እዚህ ጋር ደግሞ ምዝገባውን ለመመዝገብ ያነሳሳው ላይ ምንድነው የሚሆነው? እዚህ ጋር ሁለተኛ እንትን አለ ወንቱ ፓርት ኦፍ ኢንተርፕረነር ወንቱ ፋይንድ ስራ ፈላጊ ነው ኦልሬዲ። ስለዚህ እዚህኛውን ሰሌክት እናደርጋለን። በዚህ መንገድ እንሞላለን ማለት ነው። ከዛ እዚህኛው እንደነልና እዚህ ጋር ወደ ባዮሜትሪክ መረጃ እንሻገርበት ፓርት ነው። ወሳኙ ፓርት ይሄ ነው ማለት ነው። እስከ 5ኛው ፓርት መጥተናል። ወደ በአቅራቢያችሁ ወደሚገኘው ወረዳ ምን ይችላል ቀበሌ አሻራ በመስጠት ይሄንን ፓርት ሞላላችሁ። በዚህ መንገድ ትገባችሁ ማለት ነው። እንግዲህ ባያችሁት መልኩ ሙሉ ስቴፑን አንድ በአንድ መሙላት ችለናል። እናንተም ደስተኛ እንደሆናችሁ ተስፋ አድርጋለሁ። እድላችሁ ሞክሩ። ይህንን ላልሰሙም ሼር በማድረግ እድላቸውን እንዲሞክሩ አግዙኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን አሳዩ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።